ነገ ቆይ ከዛ በፊት ግን የሁላችሁ ጥያቄ የሆነውን በኢንቦክስም በኮሜንትም የጠየቃችሁኝ፣ አዎ የአብዛኛው ሰው ጥያቄና ራስ ምታት የጸሎት ቅደም ተከተል የትኛው ጸሎት ይጀምራል? መዝሙረ ዳዊት፣ ውዳሴ ማርያም ወይስ የዘወትር ጸሎት? የትኛው ይጀምራል? የትኛው ይቀጥላል? በየትኛውስ እንጨርሳለን? ሁለተኛ ጸሎት ከማድረጋችን ጸሎት ከመጀመራችን በፊት የሚጠበቅብን ቅድመ ዝግጅት የጸሎት ቅድመ ዝግጅት ምንድነው? ሶስተኛ ጸሎት በመናደርግ ሰዓት ሐሳባችን ይበተንና ጸሎቱ ስንጨርስ ነው ወደ ልቦናችን የምንመለሰው። ይሄ እንዴት ይሆናል? ሌላው ደግሞ ተበልቶ የሚጸለይና የማይጸለይ ጸሎት ሳለ ግዴታ እንድንጸልያቸው የታዘዝናቸው ጸሎቶችና በውዴታ ፈልገን የምንጸልያቸው ጸሎቶች የትኞቹ ናቸው? እንግዲህ እነዚህን ሁሉ ሐሳቦችና ሌሎችም ደግሞ ያላነሳዋቸው ሐሳቦች አሉ። በአንድ ቪዲዮ ከተቻለ ካልሆነ ደግሞ በሁለት ክፍል አድርጌ ለዛሬና ለነገ እሰራላችኋለሁ ማለት ነው። እንግዲህ እናንተም ደግሞ አደራ ይህንን ቪዲዮ ኮፒ ሊንክ እያደረጋችሁ ላይክ እያደረጋችሁ ጀምሩት። እሺ ወደ መጀመሪያው ሐሳብ እንግባ። በመጀመሪያ ግን ጸሎት ማለት ምን ማለት ነው? አዎ ጸሎት ማለት ምልጃ፣ ልመና፣ ተማጽኖ ብለን ልንተረጉመው እንችላለን። ተናግሮተ እግዚአብሔር ወይም ደግሞ ከልዑል እግዚአብሔር ጋር መነጋገር ማለት ነው። የተበደለ ድሃ ከንጉሥ ጋር ሄዶ እንደሚጮኸው ሁሉ ሰው ከእግዚአብሔር ጋር የሚጮኻት ጩኸት ጸሎት ትባላለች። ጸሎት ማለት ላለፈው የምናመሰግንባት፣ ለሚመጣው የምንለምን የምንማጸንባት፣ ጌትነቱን የምንመሰክርባትና በደላችንን ደግሞ የምንናዘዝባት ኃይል ናት። የሰው ልጅ ራሱንም ለማስደሰት ፈጣሪውን እግዚአብሔርንም ለማስደሰት ከፈለገ የሚጮኻት ጩኸት ጸሎት ትባላለች። ታዲያ ለሚጸልይ ሰው ደግሞ ዝም ብሎ ሊጸልይ አይገባም። ፍትሐ ነገሥት ሥርዓት አስቀምጦልናል። አዎ አንድ የኦርቶዶክስ ተዋሕዶ አማኝ ጸሎት ከማድረጉ በፊት በመጀመሪያ ማድረግ ያለበት ነገር አንደኛ እጅን ፊትን መታጠብ። እጅን መታጠብ በሁሉም የጸሎት ሰዓታት በሰባቱም የጸሎት ሰዓታት የሚመከር ቢሆንም ፍትሐ ነገሥት ግን በተለየ ሁኔታ በሁለቱ የጸሎት ሰዓታት ማለትም በመንፈቀ ሌሊት 6 ሰዓት ላይና በነግህ ማለትም ሲነጋ ሌሊት 11 ሰዓት ላይ እጃችንን ታጥበን እንድንጸልይ አዝዞናል። ይህቺ ቅድስት ቤተ ክርስቲያን እኮ እጅግ በጣም ትገርማለች። ውሃ በሌለበት ስፍራ ላይ ብንሆን እንኳን በእስትንፋሳችን ወይም ደግሞ በምራቃችን አሻሽተን መታጠብ እንዳለብን ተነግሮናል። አሁን ይሄ ስንሰማው ለሰው ግራ ሊያጋባ ይችላል አይደለ? መጽሐፋችን ግን ምን ብሎ አስቀምጦታል መሰላችሁ? በጥምቀት ከተቀደሰ ሰው የሚወጣ እስትንፋስ ወይም ደግሞ ምራቅ እርኩስ አይደለም ይላል። አዎ በጥምቀት ስለተቀደሰ ምራቁ ወይም ደግሞ እስትንፋሱ ቅዱስ ነውና እጃችንን በእስትንፋሳችን ወይም ደግሞ በምራቃችን እንድናነጻ ታዘዘናል ማለት ነው። የምንታጠብበት ምክንያቱ ደግሞ ምንድነው ያላችሁ እንደሆነ ሰው ከተኛ ዝንየት ወይም ደግሞ ህልመ ሌሊት አያጣውምና በውሃ ፍለጋ ጸሎታችን እንዳይቋረጥ ሲል ነው። እሺ ሁለተኛው ከጸሎት በፊት የሚጠበቅብን ዝግጅት ደግሞ ወገብን መታጠቅ ወይም ደግሞ ቀኒተ ሐቁ በዝናር ይለዋል። ወገብን መታጠቅ የፍጹም አገልጋይነት ምልክት ነው። ታጥቆ የቆመ አገልጋይ የጌታውን ፈቃድ ለመፈጸም ዝግጁ መሆኑን የሚያሳይበት ነው። ጌታችንና አምላካችን ኢየሱስ ክርስቶስ በሕጽበተ እግር ጊዜ የሐዋርያትን እግር ሲያጥብ ካከናወናቸው ከሰባቱ ምስጢሮች ውስጥ አንዱ ወገቡን መታጠቅ ነበር። በጸሎተ ሐሙስ ጊዜም ደግሞ ጌታችን ከመንበርከኩ በፊት ወገቡን ታጥቆ ነበር። ወገብን መታጠቅ ልቦናን መሰብሰብ እንደሆነ አታውቁም እንዴ? ወገብን መታጠቅ መላእክትን በአካል ባናያቸውም እንኳን በቅዱሳን ስነ ስዕላት እንደምናያቸው ወገባችን ስንታጠቅ መላእክትን እየመሰልን ነው። መላእክት በእግዚአብሔር ፊት ታጥቀውት የሚቆሙት ልብስ ኖሯቸው ሳይሆን በሁለት ክንፎቻቸው ከወገባቸው ጀምሮ እስከ እግሮቻቸው የመሸፈናቸው ምሳሌም ነው። በምድር ባለችው ቤተ መቅደስ አገልጋይ ካህናት በሙሉ ወገባቸውን ታጥቀው ወዲያ ወዲህ ሲሉ ማየታቸው እኮ የሰማያውያን መላእክት ምሳሌ ነው። ወገብን መታጠቅ ለጌታ መታመናችንን የምናሳይበት ነው። በመጨረሻም ወገብን መታጠቅ አምላካችን ያዘዘን ትእዛዝም ነው። አዎ ጌታ እኮ በወንጌል ወገባቸው የታጠቀ መብራታችሁም የበራ ይሁን ብሎ አዝዞናልና ነው። እሺ ሶስተኛው የጸሎት ቅድመ ዝግጅት አካል ደግሞ ቀዊም ነው፣ መቆም። በልዑል እግዚአብሔር ፊት መቆም ባለሟልነት ነው። የመድኃኔ ዓለም አገልጋዮቹ ይቆማሉ በፊቱ የሚለውን መዝሙር ረሳችሁት እንዴ? አዎ መቆም ስንል መቆም በእግር ብቻ ሳይሆን መቆም በሕሊና መቆም በልቦና ነው። አዎ ቀጥ ብሎ መቆም ከእግዚአብሔር ጋር ለመነጋገር መቆም ያስፈልጋል። ወገኖቼ አስቡት እስኪ እግዚአብሔርን ያክል ጌታ፣ እግዚአብሔርን ያክል ፈጣሪ፣ እግዚአብሔርን ያክል አምላክ ከፊት ቆመን ካልሆነ እንዴት አድርገን ልናነጋግረው እንችላለን? አዎ ከእግዚአብሔር ልንቀበላት የምንፈልጋት አንዳች የሆነች ነገር ካለች ተቀምጠን ሳይሆን ተኝተን ሳይሆን ቆመን ነው የምንቀበለው እኮ። እሺ አራተኛው የጸሎት ቅድመ ዝግጅት ስግደት ነው። ስግደት 3 አይነት ነው፣ አድንኖ፣ አስተብርኮና ወዲቅ ውስተ ምድር። ልብ አድርጋችሁ አዳምጡኝ። በጸሎት ጊዜ መቆም እንዳለ ሁሉ መስገድ መንበርከክም አንዱ አካል ነው። እሺ ሶስቱንም የስግደት አይነቶች ለይተን እንያቸው። አድንኖ ማለት አንገትን ዘንበል አድርገው ወገብን ሰበር አድርገው የሚያቀርቡት የጸሎት አይነት ነው። በአበይት በዓላት በጌታችንም
በእመቤታችንም በግዝት በዓላት መስገድ ስለማይፈቀድልን አንገታችንን ዘንበል ወገባችንን ዝቅ እያደረግን የምናቀርበው የጸሎት አይነት ነው። ሙሉን ማብራሪያ ከርዕሱ እንዳልወጣ የሌላ ጊዜ እመጣበታለሁ። አስተብርኮ ማለት ደግሞ ቀጥታ በጉልበት ተንበርክኮ ቀጥ ብሎ መጸለይ ማለት ነው። እጅግ በጣም የሚገርማችሁ ነገር ይሄ አስተብርኮ ወይም ደግሞ መንበርከክ ፍጹም የሆነ የመገዛት ምልክት ሲሆን ፍጹም የሆነ ተማልሎ ያለበት፣ ፍጹም የሆነ ጸጸት ያለበት፣ ፍጹም የሆነ ፍላጎት ያለበት ጸሎት በመንበርከክ በአስተብርኮ ይገለጻል። ሶስተኛው የስግደት አይነት ደግሞ ወዲቅ ውስጠ ምድር ነው። ይሄ ደግሞ መሬትን በግንባር ነክቶ መመለስ ማለት ነው። ይህንን የስግደትና የጸሎት አይነት አብዛኞቻችሁ ታውቁታላችሁ። በተለየ ሁኔታ በሰሙነ ሕማማት ጊዜ በደንብ አድርገን አብዝተን የምንሰግደው አይነት የስግደት አይነት ነው። መቼ እንሰግዳለን ያልን እንደሆነ ደግሞ ማንኛውም ስግደትን የሚያነሳ ነገር ሲኖር እንሰግዳለን። ለምሳሌ በጸሎተ ሃይማኖታችን ለአብ አንድ ስግደት እሰግዳለሁ፣ ለወልድ አንድ ስግደት እሰግዳለሁ፣ ለመንፈስ ቅዱስ አንድ ስግደት እሰግዳለሁ የሚሉት ላይ ስንደርስ እያንዳንዷን እየሰገድን ጸሎቱን እናደርሳለን ማለት ነው። የእመቤታችን ጸሎት ላይም እናታችን ቅድስት ድንግል ማርያም ሆይ ሰላም ላንቺውን እያልን እንሰግድልሻለን የሚለው ላይ ስንደርስም እየሰገድን ጸሎታችንን እንፈጽማለን ማለት ነው። ስግደቶቹንም ደግሞ እንደየስርዓታቸው እናስገባቸዋለን ማለት ነው። ለምሳሌ አበይት በዓላት ሲሆን በአርንኖ እየሰገድን ጸሎታችንን እናደርሳለን ማለት ነው። ከአበይት በዓላት ውጭ ሲሆኑ ስግደት የማይከለከልባቸው ሲሆኑ ደግሞ በአስተብርኮና ወዲቅ ውስጠ ምድር እየሰገድን ጸሎታችንን እንፈጽማለን ማለት ነው። እሺ፣ አምስተኛው የጸሎት ቅድመ ዝግጅት ደግሞ ፊትን ወደ ምስራቅ ማየት መመለስ ነው። አዎ፣ በቅዳሴ ጊዜ ወደ ምስራቅ ተመልከቱ የምንባለው ለምን ይመስላችኋል? ምስራቅ እግዚአብሔር የሚገኝበት ቦታ፣ የገነት ወይም ደግሞ የመንግሥተ ሰማያት መገኛ ምሳሌ፣ የአዳም ጥንተ ቦታው በምስራቅ ስለነበረ ጌታችንም የተነሳውና ያደረገው በምስራቅ ነበረ። ዳግም የሚመጣውም ደግሞ በምስራቅ ነው። በመጨረሻም ደግሞ በወንጌል ማመናችንን የሚገልጽ ትልቅ የሆነ ጥልቅ ምስጢር ስላለውም ጭምር ነው። እሺ፣ ስድስተኛው ከጸሎት በፊት የሚደረግ ዝግጅት ደግሞ እጅን ወደ ላይ ዘርግቶ መጸለይ ነው። በመዝሙረ ዳዊት በሌሊት በቤተ መቅደስ እጆቻችሁን አንሱ እግዚአብሔርንም አመስግኑ በተባልነው መሰረት እጃችንን ዘርግተን እንጸልያለን ማለት ነው። እጃችንን ከፍ አድርጎ መዘርጋት እኮ እጅ ሰጥቻለሁ ተማርኬያለሁ የማለት ምልክት ነው። እጃችንን ከፍ አድርገን ወደ ላይ ስንዘረጋ ልቦናችንንም ወደ እግዚአብሔር እየዘረጋን ጭምር ነው። እጃችንን ወደ ላይ መዘርጋታችን ከክርስቶስ ስቅለት ጋር አብረን መካፈላችንን ለማስታወስ ነው። አዎ፣ ክርስቲያን የሆነ ሁሉ ከክርስቶስ ጋር አብሮ እንደሞተ ሁሉ ከክርስቶስ ጋር አብሮ የተነሳ ነው። እሺ፣ ሰባተኛው የቅድመ ጸሎት ዝግጅት ደግሞ ዓይናችንን ወደ ሰማይ አንስቶ መጸለይ ነው። አዎ፣ ምድር ፊት ለፊት ሳይሆን ወደ ላይ እያዩ መጸለይ። አዎ፣ አባቶቻችን አንቃዕድዎ መንገለ ሰማይ ይሉታል። ማንኛውም ጸሎት እንባና ፍጹም የሆነ ተማህልሎ የበዛበት ከሆነ ዓይናችን ወደ ፈጣሪያችን ቀና ማለቱ የማይቀር ነው። በሰማይ የምትኖር ሆይ ዓይኖችን ወደ አንተ አነሳሁ ያልነው እኮ መዝሙረ ዳዊት ላይ ለዚህ ነው። የመከራና የውርደት የመጨነቅ ጸሎት የምናቀርብ ከሆነ ዓይናችን ወደ ላይ ቀና ማለቱ የማይቀር ነው። ስምንተኛውና ዋናው የጸሎት ቅድመ ዝግጅት ደግሞ መላ ሰውነትን ማማተብ ነው። አዎ፣ በቀኝ እጃችን የመስቀል ምልክት ሰርቶ ከላይ ወደ ታች ከግራ ወደ ቀኝ ማማተብ። ከላይ ወደ ታች በማተብን ጊዜ ከሰማየ ሰማያት መውረዱን፣ ከግራ ወደ ቀኝ ስናማትብ ደግሞ እኛን ከኃጢአት ወደ ጽድቅ፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን ማምጣቱን እንዲሁም ደግሞ ከሐሳር ከመከራ ወደ ክብር መመለሳችንን እናስባለን። የነገር ሁሉ መጀመሪያ ማመን ነውና እያመንን እናደርገዋለን ማለት ነው። ማማተባችን ምን ጥቅም አለው ያልን እንደሆነ አጋንንትን ድል ለመንሳት፣ አዎ፣ በማማተባችን ከመልካም ሥራ እንድንለይ የሚፈልጉ ክፉ አጋንንትን እንበትንበታለን። ሌላው የምናማትብበት ምክንያት ጠቅሶ ለማሳየት ነው። አዎ፣ የዳንኩበት ምልክቴ ከፊቴ የማይጠፋው አርማዬ ይህ ነው ስንል ነው። ጠቅሶ ማሳየት ማለት ይሄ ነው። ለጠላታችን ጠቅሶ እንደ ማሳየት ነው። አርማዬ ምልክቴ እያለ አንተ ምንም አታደርገኝም ስንል ነው። ከሁሉም አስቀድሞ ጸሎት ከመጀመራችን በፊት የምናማትብበት ምክንያትም ስቅለተ ሕሊናን ለማሰብ ነው። አዎ፣ የጌታችን የመድኃኔዓለም ኢየሱስ ክርስቶስን የዕለተ ዓርብን መከራ ለማሰብ ጭምር ነው። መቼ እናማትባለን ያልን እንደሆነ ደግሞ ጸሎት ስንጀምር፣ ጸሎት ስንጨርስ፣ በጸሎት መካከል ላይም ደግሞ ነገረ መስቀልን የሚያነሳ ማንኛውም ነገር ሲኖር እናማትባለን። ለምሳሌ መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጸናን መስቀል ነው የሚለው ጸሎት ላይ ስንደርስ እናማትባለን ማለት ነው። ስምንተኛ የጸሎት ዝግጅት ደግሞ አንብ ወይም ደግሞ ማልቀስ ነው። በመጽሐፈ መነኮሳት መሠረት ማንባት በሁለት ይከፈላል። የጸጋ ማንባትና የንስሐ ማንባት እንለዋለን። አንብአ ንስሐ፣ የንስሐ ማንባት ወይም ደግሞ የንስሐ ለቅሶ የሚባለው ሰው ከኃጢአቱ በተመለሰ ጊዜ ተጸጽቶ የሚያለቅሰው ለቅሶ ሲሆን፣ አንብአ ጸጋ ወይም ደግሞ የጸጋ ለቅሶ የሚባለው ደግሞ ከማዕረገ ሥጋ ወደ ማዕረገ ነፍስ ለሚሸጋገሩ ቅዱሳን የሚሰጥ ትልቅ ጸጋ ነው። የራሳቸውን ኃጢአት በማሰብ የዓለምን ኃጢአት በመመልከት በክርስቲያኖች ላይ የሚደርሰውን ግፍና መከራ በመመልከትና መጨረሻም ደግሞ ወልደ እግዚአብሔር ያየውን መከራ በማሰብ ትልቅ የእንባ ጸጋ የሚሰጣቸው ናቸው። በነገራችን ላይ ከርዕሴ እንዳልወጣ እንጂ ማንኛውም የሰው ልጅ ጸጋ ሊያገኝባቸው የሚችሉት አራቶቹ ዋና የማልቀሻ ምክንያቶች እነዚህ ናቸው።
አንደኛው የራስን ኃጢአት በማሰብ ማልቀስ ነው። ሁለተኛው የዓለምን ኃጢአት በማሰብ ማልቀስ ነው። ሶስተኛው ደግሞ በሰማዕታት ላይ የሚደርሰውን መከራና ግፍ በማሰብ ማልቀስ ነው። አራተኛው ደግሞ የወልደ እግዚአብሔርን ግፍና መከራ እያስታወሱ ማልቀስ ነው። የመጨረሻው የጸሎት ዝግጅት ደግሞ ዘቢጠ እንግድአ ወይም ደግሞ ደረትን መድቃት እንለዋለን። ደረትን እየደቁ መጸለይ የፍጹም ንስሐ ምልክት ነው። በኃጢአታችን ምክንያት ነፍሳችን የደረሰባትን ጉዳትና መከራ በማሰብ የሚደረግ ጸጸትና ለቅሶ ነው። ፊትን መጽፋትና ደረትን መድቃት ከነገረ መስቀሉ አለመራቃችንን ያሳያል። በዕለተ ዓርብ የጌታችንን መከራና ስቃይ እያዩ ደረታቸውን የደቁ እንዳሉት ሁሉ ማለት ነው። ሳይበድል የተበደለ ሳይገድል የገደለ የክርስቶስን ሕማማትና ስቃዩን ረስተን ነገረ መስቀሉን ረስተን በደልን የፈጸምንና ኃጢአት የተገኘችብን እንደሆነ የበለጠ ደረታችንን እየደቃን እንጸልያለን ማለት ነው። አዎ የክርስቶስ ሞቱ ለማን ሆነና እኛ ከኃጢአት የማንድን ከሆነ ክርስቶስ ለምን ተንገላታ? ለምን ያን ሁሉ መከራ ተቀበለ? ለምንስ ሞተ? በቅዱስ ወንጌል ላይ ደረቱን እየደቃ እየጸለየ ያ ደግ ሰው እኮ እንዴት ተባርኮና ጸድቆ እንደሄደ አይታችኋል ሁላችሁ። እንግዲህ ወገኖቼ ይሄ ቪዲዮ የጸሎት ቅድመ ዝግጅት ቪዲዮ ብቻ ሆኗል ማለት ነው። አዎ ጸሎት ከማድረጋችን በፊት አሁን ከላይ የተነጋገርናቸውን 9ኙን ነጥቦች ስንፈጽማቸው ሐሳባችን እየተበተነ ያስቸገረን ሰዎች፣ ልቦናችን አልሰበሰብ ያለን ሰዎች በሙሉ መፍትሄው ያለ እዚህ ላይ ነው ማለት ነው። አዎ ጸሎት ከእግዚአብሔር ጋር መነጋገር እንደሆነ እንድናስብ የሚያደርጉን ቅድመ ዝግጅቶች ናቸው እነዚህ በሙሉ። ስለዚህ ሐሳባችን የሚበተንብን ሰዎች መፍትሄው ያለ እዚህ ላይ ነው። ከዚህ በላይ ብጨምርበት ቪዲዮ ስለሚረዝም በቀጣዩ ቪዲዮ ግን የጸሎት ቅደም ተከተሎችን በፍትሐ ነገሥትና ሊቃውንት አባቶቻችን በነገሩን መሰረት የጸሎት ቅደም ተከተሎችን የትኛው ይጀምራል፣ የትኛው ይከተላል፣ የትኛው ይጨርሳል የሚለውን በደንብ አድርገን የምናይ ይሆናል። በልተን የምንጸለየው ጸሎት አለ ወይስ የለም? መዝሙረ ዳዊት ላይ በደንብ አድርጌ ትንትን ያለ የመጨረሻ ቪዲዮ እሰራላችኋለሁ ማለት ነው። እንግዲህ አደራ የተለመደው ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ። ይሄ ቪዲዮ ለሁሉም መዳረስ መቻል አለበት ብዬ አስባለሁ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆያል።